አዲስ ለመጣችሁ ሰዎች ነው በጣም በጥንቃቄ እንድትሰሙኝ ነው የምፈልገው። ኦኬ ሶ በቀደም ስክሮል ሳረግ የሊያ ሾው ላይቭ ይሁን እሷ ሌላ ሰው ላይ ገብታ ይሁን አላውቅም ብቻ መጣልኝ እና አንድ የተወሰኑ ሰዎች አሜሪካ ያሉ ገብተው ላይቭ ላይ ስንት ይሰራል አሜሪካ ውስጥ ነው የሚለውን እያወሩ ነበረ እና እንዴ $10,000 በወር አይሰራም ምናምን አለች እሷ እና እንዴ $10,000 ዶክተሮች ራሱ አይሰሩም እዚህ ሀገር ምናምን አይሏታል። ላይክ እንዴ በጣም እኮ ብዙ 5,000 ራሱ ከሰራሽ እድለኛ ነሽ አይሰራም ምናምን እና እኔ እየሰማሁኝ እንዴ አልኩኝ። በቃ ከዚህ በፊትም ያልኳችሁ ለዚህ ነው ላይክ ከማን እንደምትሰሙ ኢንፎርሜሽን ተጠንቀቁ ምላችሁ ለዚህ ነው። እና ይሄ አይቻልም ኧረ ምናምን የሚላችሁ ሰው ጋር አትስሙ። ኦኬ ወደ ሀገር የሆነ ሰው ብዙ ስለቆየ ምናምን ትክክለኛ ኢንፎርሜሽን ይነግራችኋል ማለት አይደለም። እሱ ብቻ ሳይሆን ሊሚቲንግ የሆነ ማይንድሴት እንዲኖራችሁ የሚነግራችሁን ሰዎች አትስሙ ምላችሁ ለዚህ ነው። ኦኬ $10,000 አይደለም ዶክተሮች ሲጀመር አይ ዶንት ኖ በሰዓት እንኳን ላይክ በቀን አይሰሩትም ምን ያናል በጣም ትንሽ ነው $10,000 ማለት ነው ለበጣም ለብዙ ሰዎች ላይክ ብዙ ሰው ቴክ ውስጥ ያለ ኮርፖሬት ውስጥ ያለ የራሳቸው ቢዝነስ ያላቸው ሰዎች ብዙ ይሰራል። ኦኬ 10,000 is nothing ገባችሁ አምላችሁ it's not nothing it's a good money ግን ይሄ አይቻልም እንዴ ዶክተሮች ራሱ አይሰሩትም ምናምን የሚባል አይደለም። ኦኬ ሎየሮች ይሰሩታል ዶክተሮች ይሰሩታል እነሱ እንደውም they make a lot ኮርፖሬት ምንሰራ ሰዎች ይሰራል። ኦኬ ስለዚህ ይሄ ሊሚቲንግ እንትን እንዳይኖራችሁ 10,000 አይሰራም 20,000 አይሰራም ይሰራል ብዙ መንገዶች አሉ። ሶ እንደዚህ አይነት ነገር ስትሰሙ ጀስት ብላክ አድርጉት እንዳትሰሙት ብላችሁ አልፋችሁ ላይሰራ ይችላል እኔ ግን እሰራለሁ ብላችሁ ነው ማሰብ ያለባችሁ። ያ ከሆነ ፍላጎታችሁ ማለት ነው ገባችሁ። ሶ ጀስት ተጠንቀቁ። ምን አይነት ይሄ አይቻልም የሚባል ነገር ስትሰሙ ሳታውቁት ሰብኮንሺየስ ማይንዳችሁ ራሱ ይቀበለውና መሞከር ራሱ እንዳትችሉ ራሳችሁን ይዛችኋል። ገባችኋ? ዶክተሮች የማይሰሩት ከሆነማ ምን አለፋኝ ምናምን ወደሚለው እንድትመጡ ያደርጋችኋል ሳታውቁት ማለት ነው። ሶ አጌን ብላክ እንደዚህ አይነት ብላክ ኦኬ ይቻላል ይሰራል ማይሆን ነገር የለም። ኦኬ ዩ ጋት ዲስ